ሆሴቲዩብን ላይ ሼር ኮሜንት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሆሴቲዩብ የእርሶ ሆሴቲዩብ ያድናል ምን እየሳልክ ምን እየተሳልክ ማንን ስለ አንተ ስለ ማንም አንደኛውን ጉንጭን ቢመታ ሌላውንም ደግሞ አዝረስጥም። ጤና ይስጥልኝ የተወደዳችሁ። ምን እየሳልን ምን ተስሎብናል? የእግዚአብሔርን ቃል እንዴት እንገልጠዋለን? እንዴትስ ይገባናል? በበራልን ልክ እናብራራዋለን? ጸጋው በበዛልን ልክ እንኖረዋለን? አንደኛውን ጉንጭን ሲመታ ሌላኛውን አቀብለው የሚለውን ርዕሰ ጉዳይ ይዘን መቅረባችን እሙን ነው። በቅድሚያ ሆሴቲዩብ እሽታቸውን ላልነፈጉ ለነዚህ ወንድሞች ዘመናችሁ የበረከት ይሁን ብለን እናመሰግናለን። ጌታ አብዝቶ ይባርካችሁ። Crisis in your life because Jesus Christ. Dude, shut up, man. I'm on the phone, dude. I don't want to hear this. For real. It's okay. For real, man. What the heck is wrong, dude? It's okay. I'm sorry. This breaks the man. Make sure God is in your life, Savior of everybody. Have God in your life. You don't have God in your life, look for God. He's here for you with open arms. He doesn't judge. Dude, shut up. Nobody believes. Don't bring your religion, your cult right here. Whatever. I don't believe. God loves all his children. Shut up. You are blessed. You are loved by God. Shut up. You are loved by God. Shut up. Shut up. I say shut up. Dude. Come on, man. That's not cool. Come on. God loves you. Seriously. You blessed me here on this cheek. Bless me on this cheek. Bless me. No, this is crazy. Bless me. Just bless me. I don't believe, but God believes in you. God believes in you. My grandfather, the one that raised me, just passed away. I thank God to keep my grandparents here. But you know but what? No, he's not here. No. He never answered, man. Your grandparents are with God. Your grandparents did their work here on earth. They gave you everything. They gave you memories. They gave you morals and values, right? So we take them with us. Like, forgive me. God is. Your sins are casted away, alright? We all make sins, okay? But you're forgiven. And God is with you. It's okay. It's okay. Don't be sorry. Bring God into your life. Can we do that? Guys, can we come over here and pray over here, please? Yeah. Come over here. Come over here, guys. Don't be sorry, right? ይህ ርዕሰ ጉዳይ በእያንዳንዳችን የልቦናዎቻችን ጓዳ ገብተው ጥያቄ የሚጭሩና ጥያቄ የሚያነሳ ርዕሰ ጉዳይ ነው። በዛሬ ቆይታችን ወንድም ያዕቆብ ያጋራልን እንሆ። ማንም አንደኛውን ጉንጭን ቢመታ
ሌላውንም ደግሞ አዙረህ ስጠው። እስቲ ኢየሱስ ክርስቶስ ከተናገራቸው ሐሳቦች መካከል ብዙ ሰውን ግራ የሚያጋባ የሚመስል አንድ ሐሳብ አለ። ማቴዎስ ምዕራፍ 5 ቁጥር 39 ላይ ያለውን እስቲ ለማብራራት እንሞክራለን። ሐሳቡ እንደዚህ ይላል፣ ነገር ግን ቀኝ ጉንጭህን ለሚመታ ሌላውን ጉንጭህን ደግሞ አዙርለት፣ ግራህን አዙርለት ይላልና ምን ለማለት ፈልጎ ነው ኢየሱስ ይሄንን እየተናገረው? እንግዲህ መጽሐፍ ቅዱሳዊ የሆኑ ሐሳቦችን ለመተርጎም አንደኛ ያው ሪፈር የምናደርገው ምንድነው በወቅቱ የነበረውን ባህል ማለት ያ ሐሳብ በወቅቱ ከነበረው ማህበረሰብ ባህል ጋር የሚገናኝ ስለሆነ ያ ባህል ምን እንደሆነ ከዛ አንፃር እንተረጉመዋለን ማለት ነው። በኢየሱስ በነበረበት ዘመን እስራኤላውያን ምን አይነት ባህል አላቸው? ለምሳሌ ጌታ ባሪያውን አባት ልጁን በጥፊ ቢመታ ብዙ ጊዜ በጥፊ የሚመቱት በምንድነው? አበሻ እንደሚናገረው በቃሪያ ጥፊ፣ ይሄ በእጅ መዳፍ ሳይሆን አሁን እኛ ብዙ ጊዜ ጥፊ የሚለውን ቃል ስናስብ የእጅ መዳፋችንን ነው የምናስበው። ግን የቃሪያ ጥፊ አለ። የቃሪያ ጥፊ ማለት ከእጃችን መዳፍ በተቃራኒው ያለው የእጃችን ጀርባ ክፍል ማለት ነው። በዛ ከመታ ምንድነው ኢንፌሪየር፣ አንዱ ሱፔሪየር አንዱ ኢንፌሪየር፣ ሱፔሪየሩ የበላዩ የበታቹን አባት ልጁን አሁን በጥፊ የሚመታ በቃሪያ ጥፊ ነው የሚመታው። በእነሱ ባህል ያለውን ነገር ነው ማወራው። ጌታ ደግሞ ባሪያውን ዝም በል ብሎ በቃሪያ ጥፊ ይመታዋል። እኩል የሆነ ሰው ማለት ኢኳል የሆነ ስታተስ፣ እኩል የሆነ በቃ አይደለ እኩል ነን፣ እኔም አንተም ተመሳሳይ የሆነ የህይወት ደረጃ ላይ ነው ያለነው። አለቃዬ ልትሆን አትችልም፣ እኔ ካንተ ያነስኩ አይደለሁም ለሚባሉ ሰዎች ግን የቃሪያ ጥፊ አይደረግም። አሁን ኢየሱስ ይህንን ሲናገር ምን ማለቱ ነው? እንግዲህ በዛ በነበረው በሱ ዘመን በነበረው የባህል አውድ መሰረት አድርገን ስናወራ፣ ነገር ግን ቀኝ ጉንጭህን ለሚመታ ሌላኛውን ጉንጭህን ደግሞ አዙርለት ወይም ግራህን አዙርለት ሲል በቃሪያ ጥፊ መጥቶ አንተ ኢንፌሪየር ነህ እንደማለት ነው። ማለት በቃ ማዋረድ ነው፣ ዝቅ ማድረግ ነው፣ አንተ የኔ በታች ነህ እንደማለት ነው። ግን ፊቱን ካዞረ በቃሪያ ጥፊ ካልሆነ በእጅ መዳፍ ነው የሚሆነው። በእጅ መዳፍ በእስራኤል ባህል በወቅቱ በነበረው ከተመታ እኩል ነኝ እንደማለት ነው። ካንተ አላንስም፣ አይ አም ኖት ኢንፌሪየር ቱ ዩ እንደማለት ነው። እኔ ካንተ ያነስኩ አይደለሁም እንደማለት ነውና ያንን ያመለክታል። ማለት በቃ ምን ለማለት ነው? አንድ ሰው ጥፊ ብዙ ጊዜ ሰውን ማዋረድ ነው፣ ማቅለል ነው። ኢየሱስ ክርስቶስ እኛ እንድንዋረድ እንድንቀል አይፈልግም። የማንም በታች እንዳልሆነን ሁሉም የሰው ፍጥረት በእግዚአብሔር መልክና አምሳያ ስለተፈጠረ የማንም በታች አይደለምና ቀኝህን በጥፊ ለሚመታ ግራህን ስጠው ሲል በወቅቱ በነበረው ባህል መሰረት በቃሪያ ጥፊ ነው የሚመታው። ጌታው ባሪያውን በቃሪያ ጥፊ ዝም በል ብሎ ለመምታት፣ አባትም ልጅን በቃሪያ ጥፊ። የቃሪያ ጥፊ ስላችሁ በእጃችን መዳፍ ሳይሆን በተቃራኒው በመዳፋችን ተቃራኒ ያለው የእጃችን ጀርባ ማለት ነው። በዛ ነው የሚመታው። ግን በእጃችን መዳፍ እንዲመታ የሚያደርገው ሁኔታ ደግሞ እንዲፈጠር ያው ፊትህን ቀኝ ስትመታ ግራህን ስትሰጥ በእጅ መዳፍ ሳይሆን በእጅ መዳፍ ነው እንጂ የሚመታው በዛ በቃሪያ ጥፊ አይመታም ሲል ማለት ነው። እና ያ ምንድነው? እኔ ካንተ አላንስም እኩል ነኝ የማለት ስታንዲንግ ፎር ዮር ራይት፣ ለመብት መቆም በቃ አይደለ ቫዮለንት ሆኖ አይደለም። ያው እዚህ ጋር አሁን ያንን ያሳያል። አንደኛው ባህሉን መሰረት ባረገ መንገድ ያንን ያሳያል። ሌላው ምንድነው? ኢየሱስ ክርስቶስ ይሄንን ሲጠቅስ ማቴዎስ ምዕራፍ 5 ከቁጥር 30 እስከ 39 ያለውን ሐሳብ ዝም ብላችሁ ብታነቡት
አይን ስለ አይን ጥርስ ስለ ጥርስ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ክፉ አድራጊውን ሰው አትቃወሙት፣ ነገር ግን ቀኝ ጉንጭህን ለሚመታ ሌላውን ጉንጭህን ወይም ግራ ጉንጭህን ደግሞ አዙርለት ነው እያለ ይቀጥላል። ይሄንን ሐሳብ ያመጣው ከብሉይ ኪዳን ዘሌዋውያን ምዕራፍ 24 ከቁጥር 17 እስከ እና ዘጸአት 21 23 ላይ ያለውን ሐሳብ ነው። እንግዲህ ያንን ሐሳብ አንስቷል። እዚህ ጋር አሁን ኢየሱስ ሌላ ለማለት የፈለገው ነገር ምንድነው? በራሳችሁ አትበቀሉ፣ በቀልን ለማን ስጡ? ለጌታ። ሮሜ ምዕራፍ 12 ቁጥር 17 ላይ የእግዚአብሔር ቃል እንዲህ ይላል፣ ለማንም ክፉን በክፉ አትመልሱ፣ በሰው ሁሉ ፊት በጎ የሆነውን ነገር ለማድረግ ትጉ ይልና ቢቻላችሁስ በበኩላችሁ ከሰው ሁሉ ጋር በሰላም ኑሩ። ወዳጆች ሆይ ለእግዚአብሔር ቁጣ ፈንታ ስጡት፣ ለእግዚአብሔር ቁጣ ፈንታ ስጡ እንጂ አትበቀሉ። በቀል የእኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏል። ይልቁንም ጠላት ቢራብ አብላው፣ ቢጠማም አጠጣው። ይህንን በማድረግ የእሳት ፍም በራሱ ላይ ትከምራለህ። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። አሁን ኢየሱስ ክርስቶስ ያው ቀኝህን በጥፊ ለሚመታ ግራህን ስጠው ሲል አንደኛ ሌላ ተርጉሞ ከዛ ከወቅቱ በነበረው የእስራኤል ከባህል አውድ ወጥተን እንደገና ደግሞ ስንተረጉሞ ይሄንን ሐሳብ ስናብራራው ምንድነው እግዚአብሔር እንዲበቀልልን እድሉን መስጠት፣ ክፉን በክፉ አለመመለስ። በቃ አይደለ ቫዮለንስን በቫዮለንስ ኃይልን በኃይል አለመመለስ፣ በፍቅር መመለስ፣ በትህትና መመለስ። ለመብትም ስንሟገት በአመጽ አይደለም፣ በአድመኝነት አይደለም፣ ቃን ሁሉ ነገር በመሰባበር ሰውን በቃ በመጉዳት አይደለም ነው። በቀል የእኔ ነው፣ እኔ ብድራትን እመልሳለሁ ይላል ጌታ ተብሎ ተጽፏል ይላል። ስለዚህ ምንድነው ይሄ? ብድራቱን ለጌታ መስጠት። በቃ አይደለ እግዚአብሔር ክፉ ላረገብን ሰው ራሱ ብድራቱን ይክፈለው ብሎ ዝም ማለት። በቃ ክፉ ላረገብን ክፉ አለመመለስ። እዚህ ጋር ምንድነው የሚለው? ክፉን በመልካም አሸንፉ እንጂ በክፉ አትሸንፉ። ያው እንደ ክርስቲያን ክፉን በክፉ መመለስ መሸነፍ ነው፣ ክፉን በመልካም መመለስ ደግሞ ማሸነፍ ነው። እዚሁ ሮሜ ምዕራፍ 12 ከቁጥር 17 ያለውን ስናነበው ያለው ሐሳብ እንደዛ ነው። ለማንም ክፉን በክፉ አትመልሱ ይላል። ስለዚህ ይሄ በቃል አይደለ በቀልን እግዚአብሔር እንደማያበረታታ ለማሳየት ራሱ እግዚአብሔር ብድራቱን ራሱ እንደሚሰጥ የበደሉንን በእኛ ላይ ክፉ ነገር ያደረጉንን በቃል አይደለ በእኛ ላይ መጥፎ ነገር ያደረጉትን ሁሉ እግዚአብሔር አምላክ ብድራታቸውን እንዲመልስ ለሱ እድሉን መስጠት። ለእግዚአብሔር ቁጣ ፈንታ ስጡ እንጂ አትበቀሉ ይላል። ለእግዚአብሔር ቁጣ ፈንታ ስጡ እንጂ አትበቀሉ። በቃ እግዚአብሔር ራሱ ተቆጥቶ ይመልስ። ኃይልን በኃይልን አትመልሱ ነው። አመፃን በአመፃ አትመልሱ ነው። ለእግዚአብሔር ቁጣ ፈንታ እድሉን ስጡት፣ እግዚአብሔር ይቆጣው በቃ። ስለዚህ ያንን ነገር ማድረግ አለብን ለማለት ነው። በተወሰነ ደረጃ ይህንን ሐሳብ ለማብራራት ሞክሬያለሁ። ማንም አንደኛውን ጉንጭን ቢመታ ሌላውንም ደግሞ አዙረህ ስጠው። ውድ ቤተሰቦች ሕይወትን ሊጠይቅ ሊፈትሽ የሚችል ርዕሰ ጉዳይ እንደሆነ እናያለን። ወንድማችን ያዕቆብ ስለሰጠን ጊዜ እጅግ እያመሰገንን በቀጣይ የሌሎችን ወንድሞች ሐሳብ ይዘን እንቀርባለን። ለዛሬው ሻሎም።
OCTube. Like, share, subscribe.